ኢሳያስ ምናምን የሚባለውን አውቀው እሱ ምናምን ማለት እሱን ልርዳህ ምናምን ብዬ የሆነ ምግብ ላበላ ይዤው መጥቼ እሺ እደውልልሃለሁ ቻው እንብላ ጠጣ ባህላችን ነው ሀገር ማለት ሰው ነው ያሉን ተቀበል ሰው በሞተች ቁጥር ሀገር የሞተች ብላ አይደለም አይደል እንዴ አብሮ መብላት ታጠብ መጀመሪያ ታጥበል አለ ችግር የለም ምግብ ሞት ታጥበል አለ ችግር የለም እንዴ ታጥቤ ነው ተወለድኩ በቃ ታጥቤ ነው መጀመሪያ ስሞት ታጠብ ግድ የለም እኔ ታጥቤ ነው ተወለድኩ አየ እንብላ ጠጣ ባህላችን ገባ ማን ልበልሽ ነው እኔ ብሩክ ባራ ብሩኬ ነው ስም በነገር ላይ እንዴና ይሄ እንደዚህ አቀላቀ የሰው ልጅ መብላት ያለበት እንደዚህ እናስከላጅ አጣጣብኩ ምጃባል ሪስፔክት ይኖረን ይላል ይሄ ጭራሽ በቃ እሱ ይበላል አንተ ተወፍራለህ ነው ነገር ይሄ ይበላል አንተ አልቋል በሱ ቸርነት ነው ያለው ፈልጋል አውቀኛለህ እንዴ ናችሁ አውቀኛለህ አባቴ እንዴ ማን እኔ አላውቅም በቃ ተመስገን ነው ኢትዮጵያዊ ነው በአማርኛ እያወራን ነው እየተጋባን ከፈለክ ልትመጣ ይኸው ለኔ እንብላ እንጠጣ ባላችሁ ነው አይደል አብረን መብላት አብረን መጠጣት አለ እኔ በረሃብ ብሞት አንተ ምን ትጠቀማለሽ ትልቅ ሰው አይደለም ብላ አብሬ ስለ አረባክ ምን አድርገበት እንደነበር እኔ በምን አውቃለሁ ብላ ትለኛለህ እንዴ ዝም ብለህ በቃ ይሄን አብረን እንብላ ሌላ ሳይድና ሌላ እንደዛ ማለት ይኸው እኔን ደሃ ነህ እያልከኝ ታውቀኛለህ እኔ እንተዋወቃለን ከኔ ጋር ለኔ በጣም እኔ ትመቸኝ ነበር አንተ ማለት አሁን ድንገር እንዴት ከአውሮፓ ትመጣለህ አባቴ እየፈጠንክ አይደለም አንተ እኔ እንዴ ልቅል አድርጎ ወስዶ አውሮፓ ቢያደርሰኝ ነው የምፈልገው አንተ ከአውሮፓ ወደስ ትመጣለህ እንዴ አንተ ምን ሆነህ ትልቅ ሰው አይደለም እንዴ እኔ ኢትዮጵያን አልወዳትም ምናምን እኔ አልወዳትም የእውነቱ ስነግርህ እኔ አልወዳትም በቃ አረ አባተው መስመር አለፍ ተላለፋችሁ አይደለም እንደዛ አይደለም ይላችሁ እኔ ይቅርብ አልታወቃችሁም ይቅርብ አይደለም የማይሆን ነገር ውስጥ እየገባ ነው አንተ ተመስገን በላ እንዴ አይነ ብቻ ነው የቀረው እንጂ አልቃል ከስታል አንተ አይደለም ቆይስ አይደለም የምትናገረው ነገር እሱ እኔ እወዳለሁ አንተ ነው ግን እኔ አንድ ነገር ልንገር በነገር ላይ ምንም አትነገር እንግዲህ ሪስፔክት አድርግ መጀመሪያ ሪስፔክት እኮ እያደረኩ ነው አይደል እንደኔ ሪስፔክት አድርጎ ባህልን እያስተዋወቅኩ ነው ያለሁት ኢትዮጵያዊነትን ሪፍሌክት እያዋረድክ ነው እንጂ ያለው ማለት አብረን እንብላ ብለህ ከሱ ከዚህ በጣም ፈጠንክ በጣም ፈጠንክ ተመስገን ነው በቃ ተመስገን ከዛም ከዚህ መብላት አለ ባይደል የሰው ልጅ እንደዛ ነው መብላት ያለበት በነገር ላይ እኔ ማለት ዘቡን ብቻ ነው ሚስትህን ብቻ ማልወዳት ይመስለኝ ነበር ለካ ከዚህ በኋላ እንደውም ሲጀምር አንተን ማልወዳት በእግዚአብሔር አረይስ ቆይ ፍራንክ ነው አማን ነው ሰላም ነው በፍቅር ነው ካደው ኢንሻአላህ አባቴ በጣም ሰላም ናቸው አማን ነው ይላል ምን ላጠጣ ማለት ነው አይደል አረ በፍቅር አምላክ እንጂ ባንታወቅስ ቴንክ በጣም እግዚአብሔር ይስጥልኝ በፍቅር አምላክ ስም የተባረከ ይሁን ዋው በባንክ መብላት በምናምን መብላት የሚባል ነገር በጣም ያስፈልጋል አማን ነው ምን እንብላን ተባላችሁ ማ በነገር ላይ የፍቅር አምላክ ስም በኔ የኔ ልጄ ነበር እና እንዴ በኩርኩም ጭንቅላቱን ቢየው ትንሽ 50 ምናምን ማለት ከዛ በፊት ይወጡ እንዳትበላ ከዚህ በኋላ ነው ማንም እንደበላ ማለት ነው እንብላ ጠጣ ባላችን አይደል እሺ ይሄን ወሰድ ሰጣው ደግሞ ሌላ ምን ፈልጋለህ ሌላም ጨምርልኝ ጁስ ነገር ምናምን እንዳትበላ ራሴ ነው እንዳትበላ እኔ ለምን ሰው አይ ወይ ለቀመጥ በፍቅር አረ ቆይ ምን ብላ ምን አለበት ብታበላኝ ከዚህ ብላ እሱን አብላኝ ላውስ በፍቅር አምላክ መጎራረስ ይቻላል አዎ አንተ አበራ አንገር አንተ እንዴት ባህል መጣ አንተ በፍቅር አምላክ ይሁን ነገር አድርጎ እንጂ ስለማው ከጃልክ እዚህ ቆም ባለ እንብላ ጠጣ ባህላክ ምንድነው አንተ ደግሞ አንተ ተሽለጥ አሽቀበጥ ተሽለጠበት አልተመቸኝም ብራዘር ነው ታውቃለህ
እንታወቅ ባትታወቅ ካልተመቸኝ ነው ማለት ላይ ጣልቃ ገብቶ እንደዚህ መዘላበት ምንድነው? ተበላ ብላ ከዚህ በላይ ስርዓት ያለ በፍቃዳችሁ ስርዓት ይታደኛል። ተዋብ ላይ እንደውም አትበሉም ከዚህ በኋላ እንብላ እንጠጣ ባላችን ነው። አብሪ ብያችኋለሁ። አብሪ እናንተ ፒዛ እየበላችሁ እኔ ረሀብ ልሙት። አንድ ሰው እንዳይጠገኝለት ይህንን ካለ እሱንም ምን ያበለው ጸልይልኝ። እሺ ማንም ሰው እንዳይበላ ምን ሆነሃል አንተ? ከየት ነው የመጣኸው? እንዳትበላ እንዴት ነሽ? እዛ ጋር ልብላ። እነዚህ ግን የሆነ ልጅ አንድ ጀለስ አለ ምናምን ብያል ነበረ። ትንሽ በቃ ድህነት ጎድቶት ምናምን እሱ ልርዳው ብዬ በእናትህ ዝም ብዬ ቲማቲም ለብለብም ጋበዝኩት ምናምን። ቆይ እስኪ ያሳዝናል ፊቱ ራሱ በታየው። በቃ አይ ቲንክ ምግብ በጣም ተቸግሯል ይመስለኛል። ደውልሻለሁ። ደስ ይለኛል። እንብላ እንጠጣ ባህላችን አይደለ? ሀገር ማለት ሰው ነው ያሉን ተቀበል። ሰው በሞተ ቁጥር ሀገሬ ሞተች በል ይባላል አይደለ? ብላ በእናትህ ከፍልልሃል። እንዴት ነው? ምንድን ነው የምታክለው አንተ? በጣም ግዙፍ ነው። ምንድን በለው አታወራም? ማዕድ ክቡር ነው። ክቡር ምናምን ማን ነው? ማረግ አለ ባህል ነው። እንብላ እንጠጣ ባህላችን ነው። እኔ ሰው መጋበዝ ሰው ማብላት ደስ ይለኛል። በነገር ኮብራ ዝም ብላ በለም ስማ እየበላሁ ነው ዝም ብዬ። እንዴት ነህ ግን አንተ? የኔ ከሌላ ሰው ጋር 6 ምግብ 7 አቮካዶ በ3 ጁስ ምናምን እናርገሽ እዚህ መጥተሽ ደግሞ ብቻሽ ነህ። ደስ ይላል። ምላስ አበዛ አይደለም በቃ ምላስ አበዛ ምናምን አትበላ። አታስፈራራኝ። ድንች ቢወፍር በሹካ ይነሳል ነው የሚባለው። እኔ ደግሞ ለክብደት እንደዚህ ለማንሳት አታገኝም። ያለው በጣም ከባድ 100 ስንት ኪሎ ነው? በባለፈው 117 ኪሎ ምናምን ሳነሳ ነበር። የምሬን ነው የምነግርህ። ሰውዬው ከበላ ዝም ብለህ ለምን ነበር? ወይኔ ፀጉር ደግሞ በእናትህ ለፀጉር የሚሆን ምግብ የለም። እኔ ራስታ ራሱ እንደዚህ ትክክል በነገር ላይ ትንሽ ይደክመኛል። እኔ አንዳንዴ ይገርመኛል። የሆነ ጃምቦ ነገር ምናምን አታዝልኝ ጋብዘኝ። የሆነ ጃምቦ ነገር ምናምን የለም ለምንድን ውሃ የምጠጣው? ውሃ ለምንድን ነው የምጠጣው? እኔ መፍቀድ አለብኝ። አንተ ውሃን እንድትጠጣ እኔ መፍቀድ አለብኝ። ላጉርስ ነው የምር እኔ መፍቀድ አለብኝ። አላጉርስ ምን ችግር አለ? ባጠጣ ባህላችን የምሬን ነው። አላጉርስ ጉራስ ይበናል። በነገር ላይ ማለት እኔ ማን እንደሚደብረኝ ታውቃለህ? በቃ እኔ በጣም ብዙ ጊዜ ሳይው ምናምን የሚደብረኝ አንተና ኢሳያስ ነው። የምሬን አሁን እሱ በጣም ነው የሚደብረኝ። እንደዚህ በጥፊ ነው